ነው? ምንም ታዲያ ምን ማለት ነው? አሁን ድረስ ቀሚስ ነው ወዳለው ማለት በሩ እናንተ ተጨቃጨቁ። እኔ ወፈር ያለ ቀጠሮ አለብኝ። እድሜው አይጠርብኝና ሳላነሳው ደወለ። ሄሌን ፍቅር አራው ጨርሻለሁ። ልወጣ ነው በቃ። የት? እኔ በር ላይ በቃ መጣሁ። ቤቢ ማን ነው? ምን አገባ? አዎ እንዴ ምን አገባኝ? ማንስ ቢሆን ምን አገባኝ? እንዴትዬ ወዴት ለመሄድ ነው እንደቸኮልሽው? ወፈር ያለ ቀጠሮ አለብኝ። ለማንኛውም ላምሽ ስለምችል አትተኝ እሺ? በር ትከፍችልኛለሽ? እሺ ባሉ እንግዲህ መልካም ቀን። አረ በዛው አይመልስሽ። ደግሞ ካመሸ በሩን ትክፋይችን ይላለች እንዴ? በሷ ቤት እኮ አንተ ለማስቀናት እየሞከረች ነው ሲሉ ሰምታሉ። ስሚ አንቺ። አቤት ትንሽ ወንበቤት ምን አልሽ? ወይ ሜላት ሰምተሽኛል አይደል? ኮማንድ ፖስቱ ነው። አረ በደንብ አድርጌ ነው የሰማሁት። አዎ ይሄ ማን ወጣት መፈንጫ አይደለም። እሺ ሰማኛለህ? ካንተ ጋር ገና አልጨረስንም። አይገርምም? እኔ ግን በጣም ነው የገረመኝ። ምን ነው ሳይገርም የገረመክ? ጓደኛሽ አንድ ቀን ኮንትራት ባልሽ እንደሆነ አንቺ እኔ መሰለሽ ቆንጆ ልጅ ጋር መላኳ አይገርም? እኔ ደግሞ እንዳየውክም አልተመቸኸኝም። እኔ ግን ገና እንዳየሽ ነው ያማርሽ። ምን? የአንድ ቀን የኮንትራት ባልሽ እንደሆነ ግን ሀሳቡን ያመጣው ማን ነው? ምን ያደርግላል? ፍቅረኛ ከሆነሽ ታዘባት ፈልጌ ነው። ታዲያ ለምን ተስማማክ? መጀመሪያ እኮ አይሆንም ብያት ነበር፣ ግን ፎቶሽን ሳየው መጨከን አቃተኝ። ታውቃለህ፣ የጓደኛዬ ሀሳብ ብዙ ጥሩ አይመስለኝም። ተቀመጪ፣ ስቀልድ ነው። እሺ አሁን ወደ ስራ መግባት እንችላለን? የምን ስራ? ለአንድ ቀን የኮንትራት ባልሽ እንደሆነ የተስማማን መስሎኝ። ፍቅረኛህ መስሎኝ መጀመሪያ ሀሳቡን ያመጣችው። ክፍያ አለው ብለሃለች እንዴ? እና በነፃ ነው ማለት ነው ባልም ሆነው። ለነገሩ የትዳር የሚሉት ነገር ዋጋ ተከፍሎበት እንኳን አልሰራም። ባልሽን ግን በጣም ያደነኩት። ምን ማለት ድፍረቱ ነው። እኔ ድሮ ባል በልጅ ላይ ልጅ ሲያመጣ ነው የማውቀው። የአንቺ ደግሞ አሁን ይባሳልና በሚስት ላይ ሚስት። ግን ጤነኛ ነው? አሁንስ አንተም ራስ በሽተኛ እየመሰልከኝ ነው። ምን አይነት ነው ከፊና መጣችብኝ በእናታችሁ። እኔ 30 ደቂቃ ሳይሞላ እንደዚህ ያቃጠልከኝ ጓደኛዬንማ ገብግበሃታል በዚህ አይነት። እሺ ለሁለተኛ ዓመት አንቨርሰሪያት ውስጥ ቀሚስ አልገዛህላት? አረ ሜላት ምንድነው የሁሉ ነገር? ቆይ ቅናት መሆኑ ነው? ማ እኔ ሜላት ነኝ የምቀረው? ሰማኛል። እንኳንም በገዛቸው እግሯ ከዚህ ቤት ወጣች ዳግም እዚህ ቤት ተመታት መጣም። እሺ ሜላት ስሜታዊ እየሆንሽ ነው እንዴ? ገና እኮ አልተፋታንም። እሷ ማንን ካላሳበደች መቼም አትፈታ። ዛሬ የምትወደውን ቀሚስ አድርጋ ከሄደች ነገ ደግሞ ቀብድ ብላ ራቁቷን ትመጣልሃለች። አሁንስ እውነት እየለየልሽ ነው። ስንት ሰዓት ሆነ? 12 ሰዓት ከሆነ የውጭውን በር ጭምር መዘጋት አለበት። ለነገሩ የውጭ በር ቢዘጋ ምን ዋጋ አለው? እድሜ ልዛች ለተረገመች ቀሚስ ደህና ተከርችሞ የነበረውን ልብህን ከፍታ ሄዳለች። ወይኔ ሜላት በገዛ ቤቴ እንደዚህ ልወረድ? በገዛ ቤቴ? ምን ነው? አይ ምንም፣ እንደው ዝም ብዬ ነው። ለነገሩ ትልቋጣት አንቺ ነሽ። እኔ ደግሞ ምን አደረኩ? በሩን በደንብ አድርገሽ ዝጊ ብዬሻል ነበር። ታዲያ እኮ ዘግቼዋለሁ። ነገሩ ስንጣ በምን አባቷ እንደምገባያት የለም። ቆይ እኔ ንቀት ነው አይደል እስከዚህ ሰዓት ድረስ ያመሸችው? ትምጣ ብቻ። ዛሬ ምን እንደማደርጋት ነው የማውቀው። ለማንኛውም ሻንጣውን አዘጋጅቼ እላለሁ። ስትመጣ ውስጥ አፍንጫዋ ላይ ተወረውርላታለህ። እስቲ መጀመሪያ በሰላም ትምጣና ሻንጣዋን ተወረውሩባታላችሁ። ሶስና ግን እኮ እውነቷን ነው። የሆነ ነገር ሆና ቢሆንስ? እናንተ ምን አገባ? እንዴት አያገባው? ማለቴ ያው እሷ የሆነ ነገር ብትሆን እናንተ መጠየቃችሁ ይቀራል? ትግቢላተኝ ሶኬት። ለማንኛውም በሩ ከተዘጋኛም ገብተን እንተኛ። ናርዶስን ትቼ ጭራሽ እሷን ለመተኛ ታምሮ ነበር።
ካንተ አይቼ አዲስ ቤት ሰርቼ ስቆ ማደር ጀመርኩ ተከዘይ ትቼ ስቆ ማደር ጀመርኩ ተከዘይ ትቼ ለነገሩ እኮ አንቺ አለሽም ጠላቴ ሶስና ናት። ወይኔ መላክ እንደው የማንም አሙላ መላገጫ ሆኜ ልክ ጭራሽ መጠጥ ተግተሽ መጣሽ። ቆይ ይሄ ምን የሚሉት ድፍረት ነው? ድፍረት አልገባኝ እኮ እነዚህ ለማን ናቸው? እሱ በሬ ነው። ስለዚህ እሱ አላማራት ማለት ነው። አይደለም ደስ አይደለም። እሱን ስሙን ሳቆላምጠው እኮ ነው በሬ። በቃችሁ ሰሙኛላችሁ። አሁን ቤት የለቃችሁ ልትወጡልኝ እፈልጋለሁ። ይቺ ደግሞ ማናት እንደተላምጥ ታጣው? ማንን ነው? ይቺ በረራውን አረጂ ዲምቢ ሳትሆን አትቀርም። ድምጿ ራስ እንዴት እንደሚረብሽ ኦኒ ከዚህ በላይ እዚህ መሰዳደብ አልችልም። ደህና ደሩ እንደምታርጋርጋቸው እንዴ ምን እያደረግሽ ነው? ብድር መመለስሽ ነው? ይልቁኑ መጃጃልሽን ተውይና ሰውዬሽን በጊዜ መልሽልኝ ወደ ቤቱ። ሰውዬ ባሌ ነው ሰውዬ የምትልብኝ? እኔ ያንተን ሚስት ሴትዮ ብዬ ባለው እና ባሌ ገብተን እንተኛ እንጂ ሚስቴ ይረበሽኛል እኮ። ገብቼ እስክበላሽ ነው የተቸኮልኩ። እኔም እስካበላሽ ቸኩያለሁ። እሺ ምን ትሆን ነው? ስነ ስርዓትን ያዝ። እሺ ና እንሂድ ልጄ። ባሌ መኝታ ቤታችን ገብተን እቅፍ ቀፍ ብለን እንተኛ። እኔም ካንተ አይቼ አዲስ ባላገቼ ስቆ ማደር ጀመርኩ ተከዘይ ትቼ ስቆ ማደር ጀመርኩ። እኔም ካንተ አይቼ ቆይ ግን አንተ ወንድ ነህ? እንዴት የሆነ ነገር እንዴት ያልከው ዝም ትለው? ህብረተሰቡ አትገላግለውም እንዴ? ይቅርታ ህብረተሰብ የቱ ጋር እንደሆነ አላውቅም። እሺ የታባቷ ሰራችላቸው። ይሄን ነበር ቀርጾ ፊልም ነው ማለት። እኔም ከአንተ አይቼ ሌላ ሰው ለምጄ። እሺ እና የቱ ጋር የምንተኛው? ምን? ወይ ይቅርታ ንትሳስታ ገብታብኝ ነው። የቱ ጋር የምንተኛው? አንተ እኮ አታፍርም። ይሄን አብሬ ልተኛ ትል ይሆናል። ኮንትራታችን አንድ ቀን መስሎኝ፣ አንድ ቀን ማለት ደግሞ ለየቱን ያካትታል። እንዳታስበው እሺ። አሁን ነገሮች ሲረጋጋ ቀስ ብዬ አስወጣሃለሁ። የጓደኛ ሀሳብ እንደሆነ በመጠኑ ቢሆን ግቡ መጥቷል። የታባቱ ገና አቀጥለዋለሁ ደግሞ ገና ስትይ ይሄ ጨዋታ አላለቀም እንዴ? ወይኔ አንቺ ነሽ እንዴ? እኔ ደግሞ እኮ ሌላ ሰው መስሎኝ። እንዴት ይሄ? እኔ እኮ ትወና ብቻ መስሎኝ ነበር። ለካ በትርፍ ጊዜሽን ፌንጣ ነሽ። ይልቅ እንዴት ነው? በጣም ተናደደ አይደል? ተናደደ ብቻ። ልክ ሲናደድ እኮ ከጭንቅላቱ ላይ ጭስ የሚወጣ ነበር የሚመስለው። በዚህ አይነት አንድ ለቀን ብንቆይ አናቱ ከመጨስ አልፎ እንዳቶሚክ ቦምብ ይፈነዳ ነበር። ቀላል የምን ቀላል ነው? ለማንኛውም አሁን ይሄን ሰውዬ ከዚህ ቤት አስወጭልኝ። እኔ ግርም ያለኝ ግን ፍቅረኛ አንዴ እንኳን ተሳስታ አትደውልልህም? አይገርምሽም? እኔ በዚህ ፊት የተረዳሁት ጓደኛሽ ምን እንደመጣ ላይ ነው። በነገራችን ላይ እኔ መሬት መተኛት አልወድም። ምን?
ኧረ አንተ ሰውዬ እባክህ አርፈተኛ። ካንተ አልፈህ እኮ እኔንም ናጥከኝ። አሁን ግን እዛ መኝታ ቤት ምን እያደረጉ ይሆን? አንተ ላይ እንደዚህ ዘኝ የመጣው ምን ልታረግ ነው? ቆይ አልገባኝ። እሺ ፍቅር አልወጣልህም እንዴ? አንቺ ደግሞ የሷ ፍቅር ባይወጣልኝ ነው አንቺን ይዤ ቤት ድረስ የመጣሁት? ቆይ እንደውም ሂጄ ጎትቼ ላውጣት እንዴ? ኧረ ቅድም የት ነበርክ? ሲተኙ ነው እንዴ አሁን ጎት ማስወጣቱ ትዝ የሚልህ ነው ወይስ ምን እያደረጉ እንደሆነ ለማየት ፈልገህ ነው? ቆይ ግን አሁን ምን እየሰሩ ይሆናል? እቃ እያጠቡ እንዴ? መኝታ ክፍል ውስጥ? ወይኔ ሜላት፣ ይሄ ሰውዬ ሊያሳብደኝ ነው እንዴ? ምን ተከትረ ቁመት ታየኛለህ? አተኛም እንዴ? የት ላይ ኧረ ሰውዬ ረዛ ራስን ተቆጣጠር እንጂ። እንግዲህ ተናግሬያለሁ። እኔ መሬት መተኛት አልወድም። ዘላለምን ልተኛበት አይደል እንዴ? አሁን ምን አስፈራክ? ወይ ለምን ግርጌና ራስ ግን እናንተኛም? አይሆንም። እዚህ የሚያሳደርኩክ ሶስና ስላለች ብዬ ነው እንጂ በሬን ከፍቼ ነበረ ማስወጣክ። እንግዲህ ሁለታችንን ፈጠን ማደራችን ነው ማለት ነው። ለምሮ ፈጥጬ ማድረው? ከፈለክ አንተ ፈጣ ማደር ትችላለህ። ጓደኛሽን ግን በጣም የምትያታል። ሀሳቧን አይደለም የጠላሁት፣ እንዳንተ አይነት ሰው መላኳን ያስጠላኝ። ደግሞ እኮ ነግሬያት ነበር። እኔ ከዚህ ጋር ከተኛው አያስችለኝም እያልኳት ነበር። ምን ነው ማያስችልክ? ይኸውልህ ትሰማኛለህ? አንድ ነገር ለማድረግ ብታስብ ብዬ ነው እሺ ምጮ። ከዛስ ያባሽ ተደንሻል። አልተኛው መጸዳጃ ቤት እኮ ደርሼ ልምጣ ብዬ ነው እኮ። ታዲያ ግባ። እንደውም ይቅርብኝ፣ አንድ ላይ ይጠራቀምና አንድ ላይ ይሻለዋል። ምንድነው የሚያንቆራጥጥ? ካተኛም እንዴ? አይዞህ ካልተኛው። ከባልሽ ጋር ግን ማለቴ ከድሮ ባልሽ ጋር ምን ያህል ጊዜ ቆያችሁ? ምን አገባክ? ለነገሩ ተይው፣ ሳሎ ነግራኝ ነበር። እና ከነገረች ለምን ነው የምትጠይቅ? 4 ዓመት በትዳር ቆይቶ ግን እንደዚህ መቀቀር አይከብድም? በረከት እየጠላኝ እንደነበረ አውቄው ነበር፣ ግን ጥላቸው እዚህ ደረጃ ይደርሳል ብዬ አላሰብኩም። ግን እኮ እሱም እኮ አውቀው ይሆናል ልጅቷን ያመጣት ማለት። አንቺ ተናደሽ እንድትወጪለት ነው ማለት አንቺ አሁን እንዳደረግሽው ማለት ነው። እና እኔ እሱ ተበሳጭቶ እንዲወጣ ብዬ ነው አንተን ያመጣሁት። እነሱ እንደኛ እያስመሰሉ አይደለም። እሺ እውነት ነው። እንዴት አወቅሽ? አይቻቸዋለሁ። ማለቴ የሆነ ቀን ሌሊት በር ላይ ተደብቄ ሰምቻቸዋለሁ። ምን ሲያደርጉ? ጌሾ ሲወቅጡ ልበልክ? እና በር ስር ቆመሽ አንቺም ለጌሾ ወቀጣ ማንም ሰው አይመጣ እስቲ ያነጋሽው? ለነገሩ በር ስር ተደብቄ እንደማያት አውቃ ነው መሰለኝ እንደዛ በዱላ እንደሚመታ ሰው ስትጮህ የነበረው። ማለት አንቺ አትጮህም ነበር? ምን ማለት ያው ውሸቷ እንደሆነ በዛው ታውቂ ነበር ብዬ ነው ሲመስለኝ። ባልሽን በተራው ሊያዳምጥ መጥቷል መሰለኝ። እና እንዴት ነው ጌሾ ንቀት? ውይ የኔ ፍቅር እንደው ምን አባቴ ልሆንልክ? እንዴ ነው ማለት? እውነቴን ነው ጌሾን ከብቅሉ ነው የቀላቀልክ። እኔን ማሳበድሽኝ እንጂ እኔ እኮ ወንድ ማምጣቱ አይደለም የገረመኝ፣ ሰው እንዲሰማት ጣሪያ እስኪበሳ ድረስ መጮህ ነው። ወይኔ እሱ ጋር አትንካኝ። ማን ነካሽ? ጌዲዮን። እኔ የምልሽ ቆይ ከእኔና ከባልሽ ጋር ማን ይሻልሻል? አንተ ደግሞ እንዴት አንበሳና ጉፋያን ታወዳድራለህ? ጉፋያ? ማን ነው ጉፋያ?
እንዴ ምኗን እየነካት ነው እንደዚህ የምትጮህ? አንቺስ ምን ልታደርጊ ነው እዚህ የመጣሽው? እናንተ ምንድነው እንደ ጉንዳን የሰው በር ስር የሚያረመሰምሳችሁ? ለማንኛውም ክፍል ይፈልጋለሽ። ቆይ አንቺ ግን ትንሽ እፍረት የለሽም? ማስሩን ከማንተ ሚስቴ የምትናገራት? ሚስቴ? ምን ነው አንተስ ሚስትህ እንደሆነች ልክ አድርገህ ሚስቴ ትሌለ እንዴ? አትረብሻ ነው። ቆይ እኔን ግን ለአንተ ጊዜ እንደዚህ ነው? ለእኔ ጊዜ ምን? እሻው ምን ልትሰራ ነው የመጣው? ለማዳመጥ? ተናገራ። ለማዳመጥ ነው የመጣው? ለማንኛውም ሲነጋ እናወራለን። እሺ? እንዴ ቆይ ቅድም ሰክራችሁ አልነበር እንዴ? ስካሩ የት ሄደ? በሩ ላይ ጥለን ነበር የገባነው። ምናልባት አንተ አስበናል። ወይኔ በረከት የማንም መጫወቻ አሉን። የታባት አንጨረጨርኩት። ገና ሰራለታለኝ። ረረው ባረገው። ወይኔ በድንጋጤ ሁሉንም ልብሴ ነው እንደ ያውላለኩት። ወይኔ እኔም ለነገ ደስ ይለኝ ነበር። ምን አየህ? ምንም ባልሽና ሁለተኛ ሚስቱ ሲንጨረጨሩ ነው። ከዛ በፊት ምን አየህ? ይልቅ አንድ አለቃ ገብረሃና ቀልድ ልንገርሽ። አለቃ ገብረሃና አንድ ሴትዮ ደረጃ እየወጡ ነበር። እንደ አጋጣሚ ታውቂያለሽ፣ ከፊት ለፊት የነበረች ሴትዮዋ ነበረች። ደግሞ ከውስጥ ምንም አልለበሰችም። ከዛ አጋጣሚ ሆኖ እሷቸው ከኋላ ሴትዮዋ ከፊት እሳቸው ከኋላ እየወጡ አለቃ ገብረሃና ቀና ብለው የሚያዩት አንድ ቦታ ነበር። ድንገት ዞራ አለቃ ገብረሃና ምን አዩ ስትላቸው ምን ብለው ይመልሱላት? ጥሩ ነው መውጫዬ ነህ። ስለዚህ አንተም መውጫህን አይተሃል ማለት ነው። ወይኔ ናርዶስ ምን ሆኜ ነው እንደዚህ ቀልቤን የጣልኩት? እሺ አሁን ፊትህን አዙር። አይኔንስ ስታወልቂም ስታጠልቂም ቤተሳቅ ይሆናል እንዴ? አሪስ እንጀራ አለ። ቆይ አንተ ምንድን ነው በር ተለጥፈ ስታዳምጥ የነበረው? በዛ ሳልፍ እኮ ድምፅ ሰምቼ ነው። ሲጀመር አንተ ለምን በሱ በኩል አለፍክ? ወይ አንቺ ደግሞ በእናትሽ በቃ አንተኛ። እስኪ ከዚህ በኋላ ይሄን በር ገንጥለህ ተጣ እንደሆነ እናያታለን። ደግሞ ድምፅ ሰምቼ ነው እኛ እንዴ እዚህ ሳይለንት ላይ አድርጎ ወይኔ ሜላት ይንጋ ብቻ የማረገው እኔ ነኝ የማውቀው። እንዴ አንተ ምንሽ ነው እዚህ ምን ትሰራለህ? መሬት አልነበር እንዴ ተኛው? ወድቄ ነው። እና ወደ ላይ ነው የምትወድቀው? ሶሲ እየመጣሽ ተኝ። ሶሲ ጉድ ነው። አንቺ እንደምታስቢው እኮ አይደለም፣ ወደ ላይ ወድቆ ነው። ወደ ላይ ወድቆ ነው። አሁን ደግሞ አንቺ ወደ ላይ የምትወድቂበት ነገር ተፈጥሯል። ምን? እናትሽ መጥተዋል። ምን?